እቺ ደግሞ እዚህ ምትሰራሽ ምን እየተፈጠረ ነው? እኔ ጃማ እንደና ካፌው ከማሰስተ ብሩ ወስደዋለች እና ዝም ትያታለሽ? ለምን ዝም እላታለሁ? ለምን ዝም እላታለሁ? ያኔ ቆንጆ ተንበርሽን ቆንጆ ሳምንት ነበር። አይ የኔንም የማየንም ሁሉ ጊዜ የበላንበትን ሳህን እኔ ነኝ የማጥበው። እናሽ ምንድን ነው የምትሰራው የኔ ልጅ? እኔ እንጃ። ሁሉም ቤቱን የሚሰራው ስራ ማለት ነው። ጠለፋለ እንዴት ነሽ? ምን እስካሁን ተጠልፈሽ አታውቂም? ምንድን ነው የምታወራው? ልትጠልፈኝ አስበዋል እንዴ? እሺ ጠልፈሽም አታውቂም? የጥልፍ ስራ ማለት ነው? ውይ እሱ ላይ እንኳን ጎበዝ አይደለሁኝም። ባይሆን አያቴ ብዙ ነገር አስተምራኛለች። ባልትና ምግብ አሰራር ምናምን እንደዛ እችላለሁ። ኦኬ የኩሽና ሙያ ላይ በጣም ጎበዝ ነኝ ያልሽ ነው? ዘነፉ ተቃንቷል፣ የጎደለው ሞልቷል፣ ድፍርሱ ጠራ፣ ህልሜም ተፈታ፣ የተመኘኋት እጄ ገብታ። እንግዲህ ተሳክቶልሃል። እሷም እየወደደችህ ነው የመጣችው ናሆሚ ማለት ነው። ኑሃሚ እንግዲህ ሳትወደው አይቀርም። እሱ ግን ስለሚወዳት ይህን ሁሉ ነገር የሚያደርገው ስለሚወዳት ነው እሷን ማለት ነው። እንግዲህ እናትና ልጅ አቶ ወይዘሮ ገነት የራሷን ቤት እንደዛ የደመቀ ቤት ገና ለገናው የእንጀራ ልጅ ቤት የመጣች ብላ ልጇን የበላይነት አሰማለሁ ብላ የገዛ ቤቷን አፈራርሳለች ማለት ነው። እንግዲህ ሴቶች ስንባል ትንሽ የበላይነት ሲኖረን ከታች ያሉትን እንዳይቀላቀሉን እንፈልጋለን። በነገራችን ልጄ ብላ አርፋ ተቀብላ ሁለቱንም ብታስተዳደር ያችንም እየተቆጣች ይችንም እየተቆጣች ሁለቱንም እኩል አድርጋ ብታሳድጋቸው እና ትምህርታቸውን ብታስተምራቸው እስካሁን ይሄ ሁሉ በደል ይሄ ሁሉ ከቤት መውጣት፣ ሌላ ጎጆ ቤት መሄድ፣ የቤት ኪራይ መፈለግ፣ የሚበላ ነገር መፈለግ ይሄ ሁሉ አይጠበቅባትም ነበረ። ገና ለገናው ልጁን አመጣብኝ ብላ ተመኝታ ለሱ ያልሆነች ልጅ እስካሁን ድረስ ምስጢሯን ደብቆ ታሳድግላ ቆይቶ በጣም ክፉ ሴት ናት ወይዘሮ ገነት ማለት ነው። በጣም ክፉ ሴት ናት። ይህን ሁሉ የገዛ ልጇን ዲቃላ አንጥታበት በላዩ ላይ ሄዳ ዲቃላ አንጥታበት ዲቃላውን እያሳደገችለት እሷን አሳምሮ ይዞ ልጁንም አሳምሮ ይዞ እሷ ግን ያደገች ልጅ መእታ ለምን ተቀላቀልሽ ብላ ይህን ያህል መከራና በደል ስታደርስባት ነበረ። ያው አይታችኋል። ከኋላ እንግዲህ መድኃኒት እስከ ማጠጣት ድረስ የደረሰች ነበረች። አሁን ሁሉም ተወሰደና ቁጭ አለ። እንግዲህ ከማጣትም ማግኘትም አለ፣ ተማግኘትም ደግሞ ማጣትም አለ። ይህን ሊያስተምረን ስለፈለገ ነው ድራማው። እንግዲህ ልጅቷ የወይዘሮ ገነት ልጁን ትወደዋለች፣ በጣም ነው የምትወደው። ግን እሱ አይወዳትም። ያው ክፉ ናት እያለች ናሆሚ ስለምትነግረው ብዙም አይወዳትም። ግን ይቀርባት ነበረ እሷን እንዳትጎዳት ብሎ ማለት ነው። እንግዲህ የናሆሜን የቀለበት ጌጥ ወስዳባት ነበረ። የአንገት ጌጥ ከቦርሳ ውስጥ አውጥታ ወስዳባት ነበረ። አንገቷ ላይ አርጋው አያት። እሱ ያቅ ነበረ እሷ እንደምታደርገው ያቅ ስለነበረ ቀስ አለናት አንገቷ ላይ መዞ መለሰላት ማለት ነው ለናሆሜ። በጣም ደስ የሚል ነገር ነው። በነገራችን ምን እንዳሰበ አናውቅም። አፍቅሯት ይሆን ወይስ ለአንድ ቀን ይሆን ወይስ ለዘላለም ለሚስቱ ወደፊት ሚስቱ ትሆን? ምንም የምናውቀው ነገር የለም። ነገር ግን ተሳካለኝ፣ ህልሜም ሞላ፣ ተፈታ፣ ጨለማውም ነጋ እያለ እየዘፈነ ነበረ። ይህን ያለው ምክንያት ስለሳመችው ማለት ነው። መኪና ውስጥ ተቀምጠው እየተወያዩ ሳመችው ማለት ነው። ስለሳመችው ያንን ደስ ብሎት ህልሜም ተሳካ ያልኩትም ሁሉ ሊሆንልኝ ነው እያለ እንግዲህ
አባቷ እኔ ይህን ልጅ አልወደድኩትም፣ እባክሽን አትጠጊው፣ ለአንቺ በሚያደርግልሽ ሁሉ እኔ የምፈራው ምላሹን ነው፣ እባክሽ ተይ እያላት ነበረ አባትየው በጣም ምስጊን ነው። በጣም ያሳዝናል እንደዚህ ሆኖ። ግን እንደዚህም ሆኖ ለነ ገነት ያስባል ለሚስቱ ማለት ነው። በልጁ ላይ ያደረጉት ነገር በሱ ላይ ያደረጉት ነገር እንደውም ታልገደልኩ እያለች ነበረ ገነት አንተነ ወደዛ ገድል እያለች እንደውም ባለፈው ቪዲዮ ላይ ካያችሁት ማለት ነው በጣም ተናዳበት ነበረ። ያንን ሁሉ ያደረገችውን ልጁን ያደረጓትን ያንን ሁሉ ትቶ ወደኋላ እና ወንበር ላይ ተቀምጦ አይንቀሳቀስ እንኳን ያስብላቸዋል ማለት ነው ለነሱ። ይህ ደርሰው ይሆን አንቺ እንደፈለገች ማለት ትንሽም ቤት ሆነ ትልቅም ቤት ሆነ ለምደሽዋል፣ ምንም ጎበዝ ነሽ፣ ምንም አይመስልሽም። ግን እሷ ያው በሰፊው ስላደገች እንደዚህ ትንንሽ ነገር በፍጹም ልትለምደው አችልም። እና ሂጂና ጠይቂ የነ ያሉት የነ የተከራዩት እና እሷም ሄዳ ናሆሚም ሄዳ ልትጠይቃቸው ትገባና ያቺ ብሯን ሰርቃ ስለነበረ ልጅቷ ሌባ እንዲወስደው እንዲመስል ልብሱን ዘካዝካ ሄዳለች። ስትመለስ እናትየዋ ናሆሜ ቆማ ታገኛታለች። ምን ትሰሪያለሽ? ልትሰርቂ ነው እንዲመጣሽው ብሬን ወሰድሽው ብላ ቦርሷን ስታዩ ብሩ የለም። ከዛ ልጅቷም ትመጣለች። ብሬን ወስደሽ ነው አይደል እዚህ ቆምሽው አንቺ ብሬን መልሽ ብላ ስታንቃት ምንድነው ስትላት እናትየዋ